ምናልባት ሊጠቅማችሁ ይችላልና ይሄንን የጥንቃቄ መልእክት ስሙ። እንዳትጠቀሙ ታግዷል። አስቸኳይ የጥንቃቄ መልእክት ተላልፏል። ልንገራችሁ ላልሰሙት አድርሷቸው። የኢትዮጵያ ምግብና መድኃኒት ባለስልጣን ባካሄደው የገበያ ዳሰሳ ጥናት በቁጥጥር መስፈርቱ ያለማሉ የተለያዩ የምግብ ምርቶች ህብረተሰቡ እንዳይጠቀማቸው እንግዲህ አሳስቧል። በዚህ መሰረት ታዲያ ከዚህ ቀጥሎ የተዘረዘሩት የምግብ ምርቶች ጥራትና ደህንነታቸው ያልተረጋገጠ በመሆኑ ህብረተሰቡ እንዳይጠቀማቸው ባለስልጣን መስሪያ ቤቱ አሳስቧል። በዚህም ታዲያ የገበታ ጨው አይነቶች ሴፍ፣ ዜድ፣ ማሚ፣ ማሂ፣ ሶም፣ ኒያ፣ ኤምኤም፣ ኤልሳ፣ አርኪ፣ ሜናታ፣ ፎር እንዲሁም ደግሞ አሜን፣ ኤፍ፣ ኑና፣ ዋን፣ ዘመን፣ አዮዲን፣ ስኬት፣ ቴንሲያ፣ እሙ፣ ዳግም፣ ቶም፣ ጆይ፣ ሳሊ፣ ዛክ፣ ትዝታም፣ ጠሊል፣ መስቱራ፣ ጊዜ፣ ኩል የተባሉት እነዚህ የገበታ ጨው አይነቶች እንግዲህ እንዳትጠቀሙ የጥንቃቄ መልእክት ተላልፏል። ሌላው እንዳትጠቀሙ የተባለው የለውዝ ኦቾሎኒ ቅቤ አይነቶች ደግሞ መና፣ ፋና፣ አለም፣ ጸየም፣ ሰናይት፣ አሉሊስ እንዲሁም ደግሞ መዓዛ፣ ኤምኤዜድኤ፣ ጊፍት፣ ሉሲ፣ ኤፍኤፍ፣ አያለን፣ ስዊት፣ ሀበሻ፣ ሃነን እንግዲህ እነዚህ ደግሞ የኦቾሎኒ አይነቶች እንዳትጠቀሙ ተብላችኋል። እንዳትጠቀሙ የተባላችሁት የምግብ ዘይት አይነቶች እነዚህ ናቸው። ፍትህ፣ ዝናሽ፣ የኛ፣ ቲና ኦይል፣ ፍጹም፣ ሙሃም፣ ፋሚሊ፣ ተስኒም፣ እድገት፣ ረዲ፣ ፀሐይ፣ እፎይታም እነዚህ እንግዲህ የዘይት አይነቶች እንዳትጠቀሙ ተብላችኋል። ሌላኛው የማር አይነቶች ሲሆኑ እነዚህ እንዳትጠቀሙ ተብላችኋል። ጸደይ ማርና ኬሪ የጫካ ማር፣ ኤንዚን እንዳትጠቀሙ ሲል እንግዲህ የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። ይህ መረጃ ይጠቅማል ካላችሁ ላልሰሙት አደርሷል። የሀገራችን ፕራንክ ሰሪዎችና ፕራንካችን ምን ላይ ደርሷል? የደንብ ልብሳችን የፕራንክ መስሪያ መሳሪያ ሆኗል። ሰውን የምናስደነግጥበት ሆኗል። እስቲ ይሄን ፕራንክ ተመልክተን እንምጣ። አንተ ከኔ በላይ ታውቃለህ እንዴ? አይቻውም በእኔ ስራት ለምንድን ነው ህግ የምታስተካክለው? ይቅርታሽ ተመሳሳይ አረ ወንድም ነው እኔ እኮ ተመሳስሎብኝ ነው ና እሱ አይደል እንዴ ቅድም የጠየቀው ቦታ የጠየቀን እሱ አይደል እንዴ? አይ አንተን ይመስላል ነው አንተን ይመስል ያሳየን ምን አቆይ ነው እናት ይሳም አንተ እንዴ ምን አገባሽ እሺ ይቅርታ ምን አገባሽ እንዴ ኧረ ወንድሜ አንተን የሚመስል ሰው ስላሳየን እኮ ነው አሁን ሳስለብኝ ነው ያው ሊያለቅስ ነው። ፕራንክ ነው ያደረግን ያላሉትም ኧረ እግዚአብሔር አድናኝ ፕራንክ አድርጌዋለሁ። አይ አድናኝ እኮ ያረኔ እንደዚህ ኖርማል ነው ማለት የታሰበበት ሪል እንደዚህ ነው ሪል ፕራንክ ና ተረጋጋ። ፕራንክ ነው አላሉትም። እንደዚህ አይነት ፕራንክ አለ ወንድ አይደለህም አንተ። ምክንያቱም ይኸውልህ ትክክለኛው ፕራንክ ምን እንደሚመስል ፍርድ ቤት አቁመ እነዚህን ሰዎች ማሳየት መቻል ነበረብህ። ይሄንን ዝም ብለህ አልፈ ከሆነ ማለት ነው አንተ የወንድ አልጫ ነህ። የሴት ጓደኛ ፊት እንደዚህ አዋርደው ይሄንን ትክክለኛ ፕራንኩን ፍርድ ቤት ዳኛ ፊት አቁመሃቸው ማለት ነው እነዚህን ሰዎች ካላሳያቸው ማለት ነው ወንድ አይደለም። እኛ እንግሊዘኛ ምን ላይ እንደደረሰ ተመልከቱ። How did you see the campus? Coronavirus affect very more everything man body was. ምን Body what? አጠቃላይ የሰውነት ክፍል In English please. At the body. What's the meaning of GC? What is the meaning of GC? GC? Yeah. Development country. GC what? Yeah. Development country. My observe as the graduation place. Yeah. Because very nice. Ethiopia is explain in not explain. ተመርቀን ስራ አጣን ይላሉ አይደል? ማለታቸው እኮ አይቀርም። ተመርቀን ስራ አጣን ይላሉ ማለት ነው። እግዚአብሔር ያሳያችሁ። ሁለት ጓደኛሞች ናቸው አሉና የተመታል ይመጣ ይላችሁ። አንደኛው ጀለስ
ቄሱ ምገርም ቆንጆ ሚስት አለቻቸውና በጣም እንዋደዳለንና አሁን ደውላልኝ እሷ ጋር ልሄድ ነውና ከቅዳሴ በኋላ ቄሱ እንዳይመጡብን በወሬ ያዛቸው እንደምንም ብለው ይሏል። አረ ለጓደኛ ያለው እንኳን አያሳስብም ይሏል። ከዛ ይሄዳሉ። ከዛ ቄሱ ጨርሰው ሲወጡ ጓደኛው ሄዶ አባ እንዲህ ነው ቅብጥርጥር ሲያረጋግባቸው ኮስተር ብለው ምን ሆነ ነው እንኮ ለምን በትክክል አትናገርም ይሉታል። ከዛ ከነከነው ነሳ አድገባ ነበር ምናናለና ከነከነውና እግራቸው ስር ወድቆ አባ ይቅር በሉኝ የማይሆን ኃጢአት ሰርቻለሁ፣ ጓደኛዬ ከእርሶ ሚስት ጋር ሊማግጥ ሄዶ እርሶን ያዝልኝ ብሎኝ ነው አላቸው። ተነሳ አንተ ሞኝ አሉት ቄሱ። በልበል ሂድ ራስህ ሚስት ጋር፣ እኔ ሚስቴ ከሞተች 5 ዓመት አልፏል። እንደዚህ ማይነግ ጓደኛ ያለ ለማለት ነው። በዚህ ዘመን እኔ አውቅልሃለሁ አንተ አታውቅም የኔ ይበልጣል በምንባባልበት ዘመን ላይ እንደዚህ አይነት ወጣት ሰው ማግኘት በጣም ከባድ ነው። እስቲ ቪዲዮ ተመልክተን እንምጣ። ልጅ ሙስሊም አንድ መንፈል ለምን ዘመርክ ሊባል አይገባም። መዝሙርን ይገጥም ከተመቸ መብት ነው። የሊቀ መዘምራን ቴዎድሮስ ይርጉበት መጠሪያ አንተን ነው የሚገልጸው። ይህ መዝሙር እንደ ሰውኛ ብለው እንጂ ጸሎትም ጨመር ነው። አንዳንዴ መዝሙርና መንዙማ ምን አላቸው ብለህ መንዙማ ወይ ቂሳ ማለት ታሪክ ወይ ታሪክ ወይ ቁርአን ነው። መንዙማ ከማለትህ በፊት ገባህ ከማለታችን በፊት ያን ነገር ምን አባል ነው። መዝሙርም ደግሞ ስታስበው ያለ ምክንያት የተዘመረ መዝሙር የመጀመሪያ ጊዜ በአካል የተገናኘ ነው እዛ እና በጣም የገረመኝ ነገር አስበው የእምነት አባት ናቸው። አንድ ሙስሊም ሰው እኔ ለምሳሌ መንገድ ላይ ሴት ቢሰላም አማለበት መንገድ እምነት ያከብረው መከጀል የሚባል ነገር አለ። ያን ላለ መከጀል ዱርዬም ብትሆን እምነትህ ላይ እምነት እና ወላሂ ነው የገረመኝ ነገር። ከኔ ጋር ደግሞ ይችላል ምናምን የምትባል ቲያትር አብራኝ የምትሰራ ልጅ ነበረች። ከዛ አጅም ቲቪ ላይ መማቃቸውና እንደ እስኩሬን በቃ ልጅ ነኝ የሮት ይቅርት የገረመኝ የኔን ሰላም ማለታቸው አይደለም። ተባረጋለች የረግጭ ሽፉ ለበቃ ይሁን ኦርቶዶክስ እንደሆነች ግልጽ ነው። ወላሂ እንደምን ይሰማ ዝቅ ብለው ለእሷ ለምን አለ ያሳድግሽ አላላ አይምሮ አስር ፈጣሪ ያሳድግሽ። በቃ በምታምንበት ቢሆን ባመንሽበት ነገር ያሳካል። የዚህ ናህል የሰውን ለሰውነት ሪስፔክት የነበራቸው ቃላቸው በቃ በደም ይሄን ሰው ይበቃል ለሚለው ቃል በቃ ይገዛል። እንዴት ነው እስካሁን አሁን ይላል እናንተንም ዘር ብትጠይቀኝ አላውቅም። እምነት ግልጽ ነው። ሙስሊም እንደው እናንተ ኦርቶዶክስ እንደው ግልጽ ግን እንዴት ነው ከካሜራም ጀርባ አሁንም ድረስ ያለን መሳሳት መጫወት አየ ይሄንን ነው ማለት ዘራተን ሰው በመሆናችን ተከባብረን እየተጫወትን ያለን ሰው ይሄን ነገር ገባ አሚራ አንተ ነው ሲሰድቡ ይገርማል። ለምን እንደሚሰድቡ ግን ምናምን ይለኝ አንዳንድ ሰው ይገባ ቅድም እንደውም አንድ ምን አለ ካንተ ጎኒ ኢንዶሚን ከስንዴ ነው የሚሰራው የምትለው የሀገሬ ምርጡ የኢንዶሚን አፍቃሪና ተመጋቢ ማህበረሰብ ሆይ ኢንዶሚን ከምን እንደሚሰራ እኔ ላሳያችሁ። ከዚህ በኋላ ትበላለ አትበላም የሚለው ነገር የራሱ ውሳኔ ቢሆንም እኔ ቪዲዮ ላሳይ፣ ተመልከት። ማየት ማመን ነው። ውሸት ነው እንዳንል ያው በአይናችን እያየን ነው። የት እንግባ? የት እንሄድ? ጋይስ ምንድን ነው የሚሻለን?
አስፋልት ዳር ወክ እያረክ እያለ የሸምሱ ሱቅ በር ላይ ደርሳ ልጅ ከረሜላ ግዛልኝ አለች። አንተም የወለደ አንጀት አልችል ብሎ ጎራ ብለ ከረሜላውን ገዛህላት። ድንገት ወክ ልታበላት ከቤት ይዛት የወጣሃትን ልጅ ምን አብልታት እንደተመለስክ እኔ ላሳየ